የመኪና ፓርኪንግ የታክሲና ባስ ማቆሚያዎች በበቂ ሁኔታ ለመኖር ከዚህ ቀደም የአዲስ አበባ ከተማ የመንገድ መሰረተ ልማት ላይ ከሚነሱ ቅሬታዎች መካከል ተጠቃሽ ነው። በከተማዋ እያደገ ያለው የተሽከርካሪ ቁጥርን የሚመጥን የተሽከርካሪ ማቆሚያ ስፍራ ለመኖር የመንገድ መሰረተ ልማት እንክብካቤና ጥበቃ ላይ ጉዳት የሚያስከትል ሆኖ ቆይቷል። በአዲስ አበባ ከተማ መንገዶች ባለስልጣን የምህንድስና ዘርፍ ኦፕሬሽን ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና ከዚህ በፊት መንገድ ሲገነባ በዋናነት ፓርኪንግን ታሳቢ አድርጎ አይደለም የሚገነባው። መንገድ ሲገነባ ለመኪና ለተሽከርካሪዎች ፍሰት ብቻ ነው። ሆኖም ግን ከተማ ውስጥ የመኪና ማቆሚያዎች፣ የባስ ተርሚናሎች ባለመኖራቸው ሁሉም ተሽከርካሪ በመንገድ ወሰን ላይ የቆሙ ወይም ደግሞ መንገድ ላይ የቆሙ የሚጭኑበት የሚያወርዱበት ረጅም ጊዜም በአጭር ጊዜ መኪናዎቹ በአጠቃላይ መንገድ ላይ የቆሙ መኪና ማለት መንገዶቹን የሚያበላሹበት ሁኔታዎች ነበሩ ማለት ነው። ይህም ደግሞ ከመንገድ መሰረተ ልማት ከማበላሻት በተጨማሪ የትራፊክ ፍሰት ላይ ራሳቸው ተጽዕኖ አላቸው። ለተሽከርካሪዎች ታሳቢ የሆነ በቂ ቦታ ባለመኖሩ አሽከርካሪዎችም ተሽከርካሪዎቻቸውን በመንገድ ላይ ለማቆም ይገደዳሉ። ይህም የከተማዋን የትራፊክ እንቅስቃሴ አቅም በማሳነስ የትራፊክ መጨናነቅና የትራፊክ አደጋ እንዲፈጠር ሲያደርግ ቆይቷል። ሆኖም የኮሪደር ልማቱን ተከትሎ የተገነቡ የተሽከርካሪ ማቆሚያ ስፍራዎች መሰል ችግሮችን በእጅጉ ቀርፈዋል ይላሉ ኢንጂነር ታከለ። አሁን በተለይ ከኮሪደር ልማት ወዲህ እየተሰራ ያሉ የመኪና ማቆሚያዎች፣ ፓርኪንጎች ለመንገድ መሰረተ ልማቱ ጥበቃና እንክብካቤ ላይ ትልቅ አስተዋጽኦ አላቸው ማለት ነው። ከዚህ አንጻር ከዚህ በፊት በመንገድ ላይ ቆሞ ሲጭኑና ሲያወርዱ የነበሩት ተሽከርካሪዎች አሁን በተዘጋጀላቸው የመኪና ማቆሚያዎችና የመጫኛና ማውረጃ ቦታዎች ስለሚሄዱ ወይም ስለሄዱ እዛ መንገድ ላይ ይደርስ የነበረ ጉዳት በእጅጉ ቀንሷል። ስለዚህ ከመንገድ መንገዶቹ እድሜ እንዲኖራቸው የዲዛይን ፕሪዳቸው ሰርቭ እንዲያደርጉ ወይም ደግሞ አገልግሎት እንዲሰጡ ፍሳሽ መስመሮች ጭምር የታሰበን አገልግሎት እንዲሰጡ ከማድረግ አንጻር እጅግ በጣም ጠቀሜታቸው የጎላ ነው ማለት ነው። ቀደም ሲል በቂ የእግረኛ መንገድ ባለመኖሩ በየመንገዱ ከሚቆሙ መኪኖችና በየመንገዱ ከሚንቀሳቀሱ ተሽከርካሪዎች ጋር እግረኛውም እንዲጋፋ ሆኖ ነበር። ታዲያ ይህ ሁኔታ የመንገድ ደህንነቱን አደጋ ላይ ከመጣል በላይ አሽከርካሪውና እግረኛውን ለምሬት የዳረገ ለአደጋም ያጋለጠ ነው። አሁን ላይ ተለይተው የተሰሩ የእግረኛና የብስክሌት ማሽከርከሪያ መንገዶች ይህን ሁኔታ ቀይረውታል። እሱ ብቻ አይደለም። ድሮ የእግረኛና ተሽከርካሪ ተጋፍቶ የሚሄዱበት ሁኔታዎች አሉ። ያው ሰው መኪኖቹን ለመሳፈር ወይም ደግሞ ለማውረድ ወይም ለማጫን እዛው ያለችውን መንገድ ላይ ቆሞ ይጭናል፣ እዛ ላይ ቆሞ ያወርዳል። ስለዚህ ከእግረኛ እንቅስቃሴ ከተሽከርካሪ እንቅስቃሴ በጣም ትልቅ ችግር ነበር ማለት ነው። ስለዚህ አሁን ፓርኪንጎቹ የመኪና መቆሚያ መውረጃው በመገንባታቸው እነዚህ ነገሮች ሙሉ በሙሉ በተለይ ኮሪደር በለማባቸው አካባቢዎች ሁሉ ይህ ችግር ተቀርፈው ማለት ይቻላል ማለት ነው። ስለዚህ ጠቀሜታቸው በጣም የጎላ ነው። የአዲስ አበባ ከተማ መንገዶች ባለስልጣን በርካታ የተሽከርካሪ ማቆሚያዎችና የባስ ተርሚናሎችን ገንብቶ ወደ ስራ ማስገባቱን ያነሱት በባለስልጣኑ የምህንድስና ዘርፍ ኦፕሬሽን ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና የኮሪደር ልማቱ ከደረሰባቸው አካባቢዎች በተጨማሪ መሰል ግንባታዎችን የማከናወን ስራ ተጠናክሮ እንደሚቀጥልም አክለው ጠቁመዋል። በየቦታው የመኪና ማቆሚያዎች፣ የባስ ተርሚናሎች የተገነቡበት ሁኔታ አለ። እነዚህም ደግሞ ባለስልጣን መስሪያ ቤታችን እዚህ በጣም በርካታ ፓርኪንጎችና ተርሚናሎችን ገንብቷል፣ ታክሲ ቢሮዎችንም ጭምር ማለት ነው። ስለዚህ አሁን ባለው ሁኔታ ምንም አይነት ተሽከርካሪ መንገድ ላይ ቆሞ የሚጭንበት ሁኔታ የለም። በተለይ በኮሪደር የለሙበት መንገዶች ላይ ማለት ነው። ባሶችም የተዘጋጀላቸው ቦታ ቆሞ ነው የሚጭኑት። ይሄ መንገድ ላይ ይመጣ የነበረውን ጫና በእጅጉ ቀንሷል ማለት ነው። በኮሪደር በለሙበት ቦታዎች ብቻ ሳይሆን ሌሎቹ አካባቢዎች ማልማት አለበት። የተገነቡት ፓርኪንግና ተርሚናሎች እንክብካቤ ሊኖራቸው ይገባል። እነዚህ መፍትሄዎችን ያስገኙ በከተማዋ የተገነቡ የመኪና ፓርኪንግ፣ የታክሲና የባስ ማቆሚያዎች የአገልግሎት ጊዜያቸው ይራዘም ዘንድ ሁሉም አካል ተገቢውን ጥንቃቄ፣ ጥበቃና እንክብካቤ ማድረግ ይገባዋል ሲሉም አሳስበዋል።